ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬም እንደተለመደው አዳዲስና ትኩስ መረጃዎችን ይዤላችሁ ቀርባለሁ። በቅድሚያ እንግዲህ አዲሱን የዲቪ ሪኳየርመንትስ ፓስፖርትና ክፍያን በተመለከተ ኢንዲቴል አቀርብላችኋለሁ። ሁለተኛ የትምህርትና የስራ ልምድን በተመለከተ፣ ሶስተኛ ደግሞ በጣም ብዙ ሰው ፌል የሚያደርግበት የፎቶ ሪኳየርመንት። ምክንያቱም ዲቪ ሞልታችሁ ዲቪ ለመመረጥ መጀመሪያ ፎቶችሁ ትክክል ካልሆነ ያ ሪሙቭ ተደርጎ ወይም እናንተ ከወጣችሁ በኋላ ነው ሌሎቻችሁ ላይ እጣ መውጣት የሚጀመረው። ስለዚህ መጀመሪያ ወደ እጣው ለመግባት ፎቶችሁ በእነሱ ሪኳየርመንት ወይም መስፈርት መሰረት መስተካከል አለበት። አራተኛው የተወለዳችሁበት ሀገርና ኢንትሪ ሰብሚሽን በተመለከተና ሌሎች ጉዳዮችንም በሰፊ እንመለከታለን ማለት ነው። እንግዲህ በቅድሚያ የዲቪ 2027 የዘገየበትን የተጨመሩ አዳዲስ ህጎችን እንመለከታለን። ዲቪ የማሸነፍ እድላችሁ የሚጨምሩበትን ዘዴዎችንም እነግራችኋለሁ ማለት ነው። ስለዚህ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑና የመጀመሪያ ኮሜንት ላይ የቴሌግራም ቻናል ፒን አድርጌ ያስቀምጥላችኋለሁ ጆይን እንድታደርጉ። ምክንያቱም የተለያዩ መረጃዎችን ዶክመንቶችና አዳዲስ ኢንፎርሜሽኖች ስለምለቅ እንዲደርሳችሁ ያደርጋል። በመቀጠልም ቪዲዮን ላይክ አድርጋችሁ እንዲጀምሩት እየጋበዝኩኝ ወደ ጉዳዩ ሄዳለሁ ማለት ነው። በመጀመሪያ ዲቪ የዘገየበት ዋና ዋና ምክንያቶችን እነግራችኋለሁ። አንደኛ ምንድነው፣ በጣም ብዙ ማጭበርበሮች ስላሉ እነሱን ለማስቀረት አዳዲስ መስፈርቶችን ለማጽደቅ በህግ ደረጃ ለማጽደቅ ነው የዘገየው። ሁለተኛ ደግሞ በተደጋጋሚ ዲቪ የሚሞሉ ሰዎችን ለመለየትና የፓስፖርት ቁጥርና ፓስፖርት እስካን ተደርጎ ስለሚገባ ይህም የተለያየ በውሸት ስሞች የሚሞሉት ሰዎች አንድ ፓስፖርት ስለሆነ የሚሰጠው በዛ ብቻ እንዲሞሉ ይገድባል ማለት ነው። ስለዚህ ዲቪ እንዲደርሳችሁም ከፍተኛ እድል ይሰጣል። ምክንያቱም በጣም ብዙ ሰው የውሸት ስሞችን በማስገባት ብዙ ጊዜ የሚሞላው እድል ይቀንሳል ማለት ነው። ክፍያም በተጠየቀ ቁጥር ክፍያው መክፈል የማይችሉ ሰዎች ስለሚኖሩ ኤሌክትሮኒክ ክፍያ ስለሆነ ብዙ ሰው የመሙላት እድሉ ስለማይኖረው እናንተ ስትሞሉ እንዲደርሳችሁ ያደርጋል ማለት ነው። ሶስተኛው ምንድን ነው፣ የመመዝገቢያ ክፍያ አሁን የነገርኳችሁ ማለት ነው ሬጅስትሬሽን ፊ ስለሚጀመር ከተለያየ ዓለማት የሚሞላ በመሆኑ የክፍያ መንገዶች ተያያዥ ስራዎች ለማጠናቀቅ ሲባል ነው። ምክንያቱም ማንኛውም ሰው የሚከፍለው በዶላር በዩሮ በተለያየ መክፈያ ዘዴዎች ስለሆነ የተለያዩ ካርዶችንም ተጠቅሞ ስለሆነ እነሱን ለማመቻቸት ይሆናል ማለት ነው እና ሲስተም ዴቨሎፕ እስከሚያደርጉ ነው እየዘገየው የዘንድሮ ዲቪ ወይም ዲቪ 2027 ማለት ነው። እንግዲህ ወደ ዲቪ ሪኳየርመንቶች ስንመጣ ደግሞ እያንዳንዱን በዲቴይል ነግራቸዋለሁ። እስከ መጨረሻው እንድትከታተሉ የጋበዝኳችሁም ለዚህ ነው። አንደኛ ፓስፖርት በተመለከተ ቫሊድ የሆነ ማለትም ኤክስፓየርድ ያላደረገ ፓስፖርት ያስፈልጋቸዋል። ፓስፖርቱ የመጀመሪያ ገጽ እስካን ተደርጎ ይገባል። በገጹ ላይም ፓስፖርት የተሰጠበት ሀገር፣ ኤክስፓየር የሚያደርግበት ቀን፣ ፊርማችሁ፣ ስማችሁ፣ ፎቶዎቹ እና ሌሎች መረጃ ያለበት የመጀመሪያው ገጽ ወይም ደግሞ ባዮግራፊ ያለበት ይሆናል ማለት ነው። እንደገና ደግሞ ፓስፖርቱ ዲጂታል ስካን ተደርጎ ጥርት አድርጋችሁ ስካን መሆን አለበት። ፓስፖርቱ ስካን ስታደርጉ ጄፒኢጂ ወይም ጄፒጂ ፎርማት እንጂ ፒዲኤፍ አይቀበሏችሁም። ስለዚህ ማስተካከል አለባችሁ። ፓስፖርታችሁ ከ5 ሜጋባይት ፋይል ሳይዝ መብለጥ የለበትም። ሌላው ደግሞ ምንድነው፣ ፓስፖርቱ የሚያስገባው ፕራይሜሪ አፕሊካንት ብቻ ነው። ይሄም ነግሬያችኋለሁ ከዚህ በፊት በሰራሁት ቪዲዮ። ክፍያ ስትከፍሉ ለምሳሌ ከቤተሰብ ጋር የምትሞሉ ከሆነ ሚስትና ልጅ ራሱ ቢኖራችሁ ክፍያ የምትከፍሉት እንዳንድ ሰው ነው፣ የሚሞላው ሰው። ፕራይሜሪ አፕሊካንት ማለት የሚሞላው ሰው ነው። ፓስፖርትም የሚያስፈልገው የሚሞላችሁ ሰው ብቻ ነው። ደጋግማችሁ በኮሜንት ስለምትጠይቁኝ ቪዲዮ እንድታዩትም የሰራውላችሁ ለዚህ ነው። በጣም ብዙ ሰው ደጋግሞ ይጠይቃል ቪዲዮን ሳይ ማለት ነው። ስለዚህ ክፍያም የሚከፍለው ፓስፖርትም የሚያስፈልገው የሚሞላችሁ ሰው ብቻ ነው። ለምሳሌ ባልየው ሚስትና ልጆችን የሚሞላ ከሆነ ባልየው ብቻ $1 ይከፍላል። ባልየው ብቻ ፓስፖርት ያስገባል ማለት ነው። ሁለተኛ የትምህርት ደረጃ ወይም የስራ ልምድ በተመለከተ ነው። ግዴታ ነው የትምህርት ማስረጃችሁ ሃይስኩል ያጠናቀቀ መሆን አለበት። ካልሆናችሁ 2 ዓመት የስራ ልምድ መሆን አለበት። ኦፊሻል የሆነ የስራ ልምድ መሆን አለበት ማለት ነው። ሃይስኩል ያጠናቀቀ ወይም ካልሆነ 2 ዓመት የስራ ልምድ ያለው መሆን አለበት። ሶስተኛው መስፈርት ደግሞ ፎቶ ሪኳየርመንት ነው። ይሄን በትክክልና በደንብ እንድታዳምጡ ጋብዛችኋለሁ። የመጀመሪያው ፎቶ 600 በ600 ፒክስል መሆን አለበት። ይሄም ደግሞ ፎቶ ቤት በምትነሱበት ጊዜ እናንተ ነግራችኋቸው 600 በ600 ፒክስል መሆን አለበት። የራሳችሁ አቀማመጥ፣ በጣም ብዙ ነገሮችን ነግራችኋለሁ አሁን እነሱም በትክክል። ለምሳሌ አንዳንድ ሰዎች ፎቶውን በቴሌግራም በዋትሳፕ በሜሴንጀር የምትላላኩ ሰዎች አለ። ስትላላኩም ፉል ፋይል ሳይዝ ካልተላላካችሁ ኳሊቲው ይቀንሳል፣ ሽሪንክ ሊያደርግ ይችላልና ይሄንም በትክክል በጥንቃቄ መቀበል አለባችሁ። ቢቻል በፍላሽ ብትቀበሉት የተሻለ ይሆናል፣ በሲዲ ወይም በፍላሽ ወይም በተለያዩ ከሶሻል ሚዲያ ውጭ። ካልሆነ ደግሞ ፉል ኢሜጅ የሚላክበት ዘዴ አለ፣ በዛ መላላክ ትችላላችሁ ማለት ነው። ፋይል ሳይዙ ቢበዛ ከ240 ኪሎ ባይት በታች መሆናል። ቢበዛ 240 ካልሆነ ከዛ በታች መሆን አለበት። እንደገና ደግሞ ፋይል ፎርማቱ ልክ እንደ ቅድም ፓስፖርታችሁ የፎቶችሁም ጄፒኢጂ ወይም ጄፒጂ መሆን አለበት። በፒዲኤፍ ወይም በሌላ ፎርማት ፋይል ፎርማት መሆን የለበትም ማለት ነው። ፎቶ ኤዲት መሆን የለበትም። ይሄ ማለት ደግሞ ምንድነው፣ ፎቶችሁ ለምሳሌ አንዳንድ ምንድነው ይሄ ፊታችሁ ላይ ያለ ምልክቶች ካሉ ወይም ደግሞ ቢዩቲፋይ ለማድረግ ለማሳመር ፊታችሁ ላይ የተወሰነ ምልክቶች ካሉ እነሱን ለማጥፋት ኤዲት ማድረግ የለባችሁ ማለት ነው።
ፎቶ ከ6 ወር ወዲህ የተነሳችሁት መሆን አለበት። በጣም የድሮ ፎቶ የቆየ ፎቶ መሆን የለበትም። የፎቶ ባክግራውንድ ነጭ መሆን አለበት። ፎቶ ፓተርን፣ ሻዶ እና ሌላ ቴክስቸር መኖር የለበትም። ከጀርባችሁ ነጭ ብቻ ነው መሆን ያለበት። ሌላው ደግሞ ምንድነው ፎቶ ላይ ናቹራል ኤክስፕሬሽን መሆን አለበት። በተጨማሪም ሁለቱ አይኖች ኦፕን መሆን አለባቸው። እንደገና ደግሞ ሁለቱ ጆሮአችሁ ፊት ለፊት መታየት አለባቸው ማለት ነው። ስለዚህ አይናችሁ መገለጥ አለበት፣ ጆሮ መታየት አለበት። ፊታችሁ ላይ የደስታ ወይም የመከፋት ወይም የመሳቅ ወይ ሌላ ሪያክሽን ማሳየት የለባችሁም። ኒውትራል የሆነ ፎቶ መሆን አለበት ማለት ነው። ሌላው ደግሞ ምንድነው ራሳችሁ ከአንገታችሁ በላይ ማለት ነው ራሳችሁ ከ50 እስከ 69% መሆን አለበት። ፍሬሙ ላይ 600 በ600 ፒክስል የሆነው ላይ የራሳችሁ ወይም ደግሞ ከአንገታችሁ በላይ ያለው ፓርት በሙሉ ከ50 እስከ 69% መያዝ አለበት ማለት ነው። ያን ገብታችሁ ዲቪ ሪኳየርመንት ፎቶ ሪኳየርመንት ብላችሁ ሰርች ብታደርጉ እያንዳንዱን በቀስት ሀይቱን ከፍታውን ከጎን ያለውን ርቀት በሙሉ ያሳያችኋል ማለት ነው። ፎቶ ላይ መነጽር አይፈቀድም። ምናልባት ግን ሬር የሆነ ሜዲካል ኤክሴፕሽን ካለ በመነጽር ብትነሱ ችግር የለውም። ካልሆነ ግን መነጽር አይፈቀድም ማለት ነው። ፎቶ ስትነሱ ዩኒፎርም መጠቀም አይቻልም። ማንኛውም ዩኒፎርም መልበስ አትችሉም። ኖርማል ዴይሊ የምታደርጉት ክሎዚንግ መሆን አለበት። ኖርማል ሸርት ከሆነ ሸርት፣ ሸሚዝ ከሆነ ሸሚዝ ማድረግ አለባችሁ ማለት ነው። ኖርማል ዴይሊ የሆነ ክሎዚንግ። ኖ ሃት ኖ ሄድ ከቨሪንግ ኮፍያ ወይም ቆብ ወይም ሌሎች ነገሮች ማድረግ አይቻልም። ኤክሴፕት ከሃይማኖታዊ ልብስ ውጭ። ለምሳሌ ሙስሊም ከሆናችሁ ልታደረጉ ትችላላችሁ። ሃይማኖት አባቶች ወይም ደግሞ ሌሎች ተያያዥ ከሆናችሁ እነዛ ነገር ሊፈቀድ ይችላል። ከዚህ ውጭ ግን አይፈቀድም። ሌላው ደግሞ ኖ ሄድፎን፣ ሌሎች ዲቫይስ ማንኛውም ብሉቱዝ የሆነ ሊሆን ይችላል፣ ኤሌክትሮኒክስ ሊሆን ይችላል። ማንኛውም ኤሌክትሮኒክስ ነገር ኤርፎንን ጨምሮ ገመድ አልባም ገመድ ያለውም ኤርፎን ጨምሮ ማድረግ አትችሉም ማለት ነው። እንደገና ደግሞ ብዙ ጊዜ በፎቶ ሪጀክት የሚደረግበት ምክንያቶች 4 ምክንያቶች ነግራቸዋለሁ። አንደኛ ሻዶ ነው። ቅድም እንደነገርኳችሁ ነጭ ባክግራውንድ መሆን ያለበት፣ ከጀርባ ወይ ከጎን የእናንተ ጥላ በብርሃን የመጣ ጥላ መኖር የለበትም። በዚህ ምክንያት ሪጀክት ትደረጋላችሁ ማለት። ሁለተኛ ሪተች፣ ታቶን ለማጥፋት ስሙዝ ስኪን ለማድረግ ተች ታደርጉታላችሁ፣ ኢዲት ይደረጋል ፎቶችሁ ማለት ነው። ያ ፈጽሞ የተከለከለ ነው። በዚህ ሪጀክት ትደረጋላችሁ። ሪዩዚንግ ኦፍ ኦልድ ፎቶ፣ ይሄ ማለት ምንድነው? አምና ዲቪ የሞላችሁበትን ዘንድሮ መሙላታችሁ። ምክንያቱም መጀመሪያ ላይ ሪሰንት 6 መንዝ ብያችኋለሁ፣ የቅርብ የ6 ወር መሆን አለበት ማለት ነው። ሌላኛው ደግሞ ሰልፊ መነሳት ነው። ብዙ ሰዎች ሰልፊ ይነሳሉና ሰልፊ በምትነሱበት ጊዜ በአንድ እጃችሁ ሰልፊ ስቲኩን ስለምትይዙት ወይም ስልካችሁን ስለምትይዙ የትከሻችሁ የአንገታችሁ ኤቭሪቲንግ ስለሚለይ እኩል የሆነ አቀማመጥ ስለማይኖረው ይሄም ክልክል ነው። የእጃችሁ ደግሞ ሻዶ ሊፈጥር ይችላል ማለት። ስለዚህ እነዚህ 4 ምክንያቶች ሪጀክት ያስደርጋቸዋል። ምክንያቱም ዲቪ ከመወዳደራችሁ ፎርሙን ከመሙላታችሁ በፊት ምንድነው እነዚህን ነገሮች አስተካክላችሁ መሙላት አለባችሁ። ከዛ በኋላ ደግሞ ዲቪ የሚመርጣችሁ ሰው መጀመሪያ አይቶ ዲስኳሊፋይ ካደረጋችሁ በኋላ ነው እጣው መውጣት የሚጀምረው። ስለዚህ እናንተ በፎቶ ሪጀክት ከተደረጋችሁ እጣ ውስጥ ሁሉ አትገቡም ማለት ነው። ሌላኛው እድሜ ሲሆን ከላይ እንደነገርኳችሁ ሃይስኩል ያጠናቀቀ ወይም 2 ዓመት የስራ ልምድ ያለው ስለሚል የእድሜ ገደብ የለውም። ምክንያቱም ችግሩ በዚህ ስለሚፈታ ምንም አይነት የእድሜ ገደብ የለውም። ምክንያቱም አንድ ሰው ሃይስኩል የሚያጠናቀቅበት እድሜ ከ18 ዓመት በላይ እንደሚሆን ስለሚታወቅ ማለት ነው። አራተኛውና የመጨረሻው ሪኳየርመንት ኢንትሪ ሰብሚሽን ነው። ማንኛውም ሰው ዲቪውን ከሞላ ክፍያው ደግሞ ወዲያውኑ የሚከፈል ነው። ከሞላችሁ በኋላ የሚከፈል አይደለም። ከሞላችሁ በፊት ወይም በኋላ የሚከፈል ስላልሆነ ክፍያውን ሞልታችሁ ዲቪውን ሞልታችሁ ምን ማድረግ አለባችሁ? ሰብሚት ማድረግ አለባችሁ። ሰብሚት የሚለው ክሊክ ካላደረጋችሁ እናንተ ዲቪ ሞላችሁ ማለት አይደለም። ሁለተኛ ደግሞ ስክሪንሾት አድርጋችሁ የምትይዙት የዲቪ ነምበር አለ። ምክንያቱም ዲቪ በሚወጣበት ጊዜ በዛ ዲቪ ነምበር እና ስማችሁ መሰረት በትውልድ ቀን ስለሆነ ዓመተ ምህረት ስለሆነ ቼክ የምታደርጉት ይሄን መያዝ አለባችሁ። በጣም ብዙ ሰው ጽፎ ይዘዋል። ነገር ግን ጽፋችሁ ከምትይዙ ስክሪንሾት ማድረግ አለባችሁ። እሱን ነው። ይህም ሁሉን መስፈርቶች አሟልታችሁ ክፍያ ከከፈላችሁ ዲቪ በሚሞላበት ጊዜ የጊዜ ገደብ ሞልታችሁ ሰሚት ማድረግና የዲቪ አፕሊካንት ነምበር ስክሪንሾት አድርጎ መያዝ አለባችሁ። ምክንያቱም አንዳንድ ጊዜ ዜሮ ሲሆንና ኦ ሲሆን ስለሚያምታታ ስትጽፉት ልትሳሳቱ ስለሚችል ስክሪንሾት አድርጋችሁ ማስቀመጥ የተሻለ ነው። ብዙ ጊዜ ዜሮ ስትጻፍ ከመሃል ላይ ሀሽ ይደረግባታል ዜሮ መሆኑን ለማሳወቅ ከኦ ጋር እንዳይምታቱ ወይም ደግሞ ከዜሮ ጋር ዜሮና ኦ እንዳይምታቱባችሁ ማለት ነው። ስለዚህ ስክሪንሾት ማድረጉ የተሻለ ነው። እስከሚቀጥለው ጊዜ ዲቪ መውጫው እስከሚወጣበት ጊዜ አስቀምጣችሁ በዛ መሰረት ነው ውጤቱን የምታዩት ማለት ነው። እንግዲህ ጨርሰናል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉና ይህ ቪዲዮ ይመለከተዋል ለምትሉት ሰው ሼር እንድታደርጉ እየጋበዝኩኝ መልካም ቆይታ ቸር ተመኘው። አመሰግናለሁ።